ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው። በነጭ ፈረስ የተመሰለ ከዘርዓ ያዕቆብ ሰራዊት በፊት እየተቀደመ ለኢትዮጵያ ሲዋጋ የነበር ቅዱስ ጊዮርጊስ ነው። ጥር 18 ቀን የቅዱስ ጊዮርጊስን ዓመታዊ ክብረ በዓል ለምን እናከብራለን? ቅዱስ ጊዮርጊስ እሺ ብሎ ለዱዲያኖስ ተሸንፎ ክርስቶስን ክዶ ቢሆን ኖሮ ከዱዲያኖስ ጋር መንግስቱ ተረስቶ ነበር። የእስክንድርያና የአካባቢው ሰዎች ይሰግዱለት ነበር። ዛሬ ግን ለጊዮርጊስ ነፋስ ይሰግድለት፣ ስሙ ሲጠራ ጸጥ ይላል ሁሉ። ጥር 18 ለ7 ዓመት እየሞተ እየተነሳ የክርስቶስን ወንጌል ሲሰብክ የነበረ ታላቅ ሰማዕት ያበራ ነጭ ልብሱ ጊዮርጊስ መጣ በፈረሱ። ቅዱስ ጊዮርጊስ አምላክ እየነደደ ያለውን እሳት ያጥፋልን። ቅዱስ ጊዮርጊስ ይላል ፊቱ እንደ ፀሐይ በራ፣ እንደ ጨረቃ ደመቀ። የሚገድል ሆድን ቆራርጦ አንጀት በጣጥሶ የሚገድል ነገር ሰተነው ፊቱ እንደ ፀሐይ እንዴት በራ ብለው ተደነቁና ያ መሰሪ ጠንቋይ